ኤርሚያስ ከልብ አመሰግናለሁ። ምናናቸው የደቂቃ ሰለኝ ምንም ነገር በህዝብ ፖለቲካና በኤሊት ፖለቲካ መካከል ልዩነት እንዳለ የሚያስገልጿል። በሁለታችን መካከል ያለው ልዩነት እኔ እንደሚመስለኝ የኤሊት ፖለቲካ በኤሊት ፖለቲካ እንዲተካ ማድረግ ከሆነ የኢትዮጵያ ህዝብ ጊዜም ከችግር አይወጣም። የህዝብ ፖለቲካ አሁን በኤሊቶች ተጨፍልቋል ከተባለ ደግሞ የኤሊት ፖለቲካው በህዝብ ፖለቲካ እንዲተካ እስከ መጨረሻው ድረስ እጮሃለሁ፣ እታገላለሁ። የህዝብ ፖለቲካ አሁን ስለሌለ ተረግጧልና ህዝብ አያውቅም ወይም ደግሞ ህዝብ ገና ሌቭል ኦፍ ኮንሽንስ ገና ስለሆነ የኤርትራ ህዝብም እዛ ስላልደረሰ የትግራይም ህዝብ እዛ ስላልደረሰ እነሱ ላይ ጦር መምዘዝ ይሻላል የሚል አይነት አመለካከት ካለ ይህንም አልቀበልም። ስለዚህ የህዝብ ፖለቲካ እንዲመጣ እጮሃለሁ፣ እታገላለሁ። በዚህ መሰረት ሀሳቤን እንደገለጽኩ እቀጥላለሁ። አመሰግናለሁ።